አንድ ሰው ኢየሱስ ክርስቶስን እንደ ግል አዳኙ ሲቀበል ሙሉ ከቨሬጅ ወይንም ደግሞ ሙሉ ዋስትና ፉል ከቨሬጅ እንዳለው ያውቃሉ። ሰዎች መኪናቸውን ወይንም ደግሞ የሚፈልጉትን ንብረታቸውን፣ ቤታቸውን ወይንም ደግሞ ጌጥ ያላቸውን የመዋቢያ ጌጦቻቸውን ኢንሹራንስ ሙሉ ዋስትና ወይንም በእንግሊዘኛው ፉል ከቨሬጅ ያስገባሉ። ሙሉ ዋስትና ያላቸውን ንብረት መኪና ሊሆን ይችላል፣ ቤታቸው ሊሆን ይችላል፣ እንዲሁም ደግሞ ውድ የሚባሉ ዕቃዎቻቸውን ኢንሹራንስ እንደሚያስገቡ ያውቃሉ። አንድ ሰው ኢየሱስ ክርስቶስን እንደ ግል አዳኙ ሲቀበል ፉል ከቨሬጅ ወይንም ደግሞ ሙሉ ዋስትና እንደሚገባ ይህንን ሲያውቃሉ። ለምሳሌ ያ ሰው በዓለም ሳለ ሰይጣን ወይንም ደግሞ ኢንተርናል ፎርስ ወይንም ኢቭል ምንም እንበለው ያ በዛ ሰው ላይ ሙሉ በሙሉ መጠቀም ይችል እንደነበረ፣ ነገር ግን ያ ሰው ኢየሱስ ክርስቶስን እንደ ግል አዳኙ ሲቀበል ሙሉ ከቨሬጅ ስለሚያገኘው ያ ሙሉ ከቨሬጅ ደግሞ መንፈስ ቅዱስ ወይንም ሆሊ ስፒሪት የሚባለው በዛ ሰው ላይ ይጋርደዋል ወይም ከቨር ያደርገዋል ማለት ነው። ስለዚህ ያ ሰው ዳግመኛ ሰይጣን ወይንም ያ ኢንተርናል ፎርስ ዳግመኛ ሊጠቀምበት ወይንም ደግሞ ሊሰለጥንበት በጭንቀት በህመም በሐሳብ ወይንም ደግሞ በበሽታ ኢየሱስ ክርስቶስን እንደ ግል አዳኙ በተቀበለ በዛ ሞመንት ያ ፎርስ እንደሚለቀው እንደሚሄድ እንዲሁም ደግሞ የመንፈስ ቅዱስ ሙሉ ከቨሬጅ እንዳለው አንድ ክርስቲያን ሊያውቅና ሊገነዘብ ይገባል። ይህ ሙሉ ዋስትና ምን ያካትታል? እንግዲህ ይሄ ሰው ከዚህ በኋላ ያንን ከቨሬጅ ካገኘ በኋላ ጠላት እንደፈለገ ሊጠቀምበት አይችልም። በሽታ ሊያገኘው አይችልም። የተወረወረ ማንኛውም ወጥመድ ሊነካው አይችልም። ፍላጻ ሊያገኘው አይችልም። የሰዎች ሟርት ሊያገኘው አይችልም። የሰዎች ጥንቆላ ሊያገኘው አይችልም። እንዲሁም የተለያዩ አደጋ ልንለው እንችላለን፣ በሽታ ልንለው እንችላለን። በዚህ ሰው ላይ መሰልጠን አይችሉም ማለት ነው። ከዛ ጊዜ በኋላ ኢየሱስ ክርስቶስን እንደ ግል አዳኙ ከተቀበለ በኋላ ሙሉ ከቨሬጅ ማለት እነዚህን ያካትታል። ስለዚህ ይህንን መዘንጋት የለብንም። ስለዚህ ዛሬ ያልወሰንን ሰዎች ኢየሱስ ክርስቶስን እንደ ግል አዳኛችን ተቀብለን ይህንን ሙሉ ከቨሬጅ ዛሬውኑ ልናገኝ ይገባናል። ይህ ደግሞ በጣም ደስ የሚለው ክፍያ የሌለው በነፃ ለሁሉም ሰው ለዓለም ሕዝብ የተዘረጋ ነፃ ስጦታ ነው። ይህ ከቨሬጅ ነፃ ስጦታ ነው። ለዓለም ሕዝብ ሁሉ የተሰጠ ልዩና ነፃ የሆነ ስጦታ ነው። ስለዚህ ይህን ስጦታ ዛሬውኑ ክሌም በማድረግ ዛሬውኑ በማግኘት ህይወታችንን ከቨሬጅ እንዲኖረው ማድረግ እንችላለን። ተባረኩልኝ። አመሰግናለሁ።